ዋው ዛሬ በጣም የሚገርም ቪዲዮ አይቼ ነበርና በሱ ላይ አንድ ሐሳብ ልሰጥ ፈልጌ ነበርና ሶሻል ሚዲያ ላይ ቲክቶክ ዩቲዩብ እና ፌስቡክ ላይ በጣም ረን ያደረገ ቪዲዮ አለ እሱ ደግሞ ምንድነው ታከለ ኡማ በዲሲ ተዋረደ የሚል ቪዲዮ ነበር ያየሁት እንዴ ምንድነው ምን ሆኖ ነው ብዬ ደግሞ ከፍቼው ሳየው ታከለ ኡማ ካፌ ተጠቀመ ነበር ከዛ ሁለት ሰዎች እየተከተሉት ጂኖሳይደር ምናምን በእንግሊዝኛ ጥራት የሌለው እንግሊዝኛ ማለት ነው ከዛ ዝም ብሎ እሱ ደግሞ ኮስተር ብሎ ጀነን ብሎ ማለት ነው ፊት ለፊታቸው እየሄደ ነበር ምንድነው የሚሉት በቃ ስድብ ብቻ ነው የሚሳደቡት ከዛ ንካኛ ልብ ካለ ምን ታመጣለህ እያለው ነበር ኮስተር ብሎ ለዛውም ደግሞ ያለ ጋርድ ብቻውን ጀነን ብሎ ማለት ነው አገኛችሁ እነዚህ ሰዎች ምንድናቸው ልትሉኝ ትችላላችሁ አብዛኞቻችሁ ሆምለስ ይባላል አሜሪካ ላይ ሆምለስ ማለት ለነሱ አይገባቸውም እናንተ ደግሞ ልንገራችሁ ሆምለስ ማለት ቤት አልባ ቤት የሌላቸው ስራ የሌላቸው ሰው የሰጣቸውን ሃምበርገር ከሰው የተረፈ ምግብ የሚመገቡ ማለት ናቸው ማለት እንደመጣባቸው የሚሳደቡ ላሊበላ ማለት ናቸው እኔ ግን በጣም የሚገርመኝ ነገር ያ ሀገር አሜሪካ ነው ዲሞክራሲ ያለበት ሀገር ነው እስቲ ወንድሜን ገለ ነው ከሀገር የወጣው ወዳጆችን ጨፍጨፈ ነው የወጣው ከምትል ወዳጅን የጨፈጨፈን ሰው ፊት ነው ያለው ለምንድን ነው ማትነካው ልብ የለህማ ልብ ስለሌለ ነው እንጂ እኮ አሁን ለምሳሌ ወንድሜን የገደለውን ሰው እኔ አልሳደብም የሚችለው ነገር ሀህል አርጌ ነው እንጂ መበቀለው በስድብ ብቻ አይደለም ደግሞ ካሜራ ይዞ ነው እንደዚህ የሚሳደበው ልብ የላችሁም እናንተ የፖለቲካ ጥላቻ አይደለም ያለባችሁ ግልጽ ነው እንነጋገር እናንተ የኦሮሞና የኦሮሞማ ጥላቻ ነው ያለባችሁ ዛሬ አይደለም የጀመረው እኛም ደግሞ ይሄን ነገር እናውቀዋለን ከስር መሰረት ነው ከናንተ ጋር የመጣው እና ታከለ ኡማ ጀግና ነው የኛ ጀግና ነው ትናንትና ታከለ ኡማ የሸገር አርማ ከዘነጡማ እንደ ታከለ ኡማ እንዳላልክ ዛሬ ደግሞ ካፌ እንዳይጠቀም ያስቸገርከው ነው እኔ ግን የገረመኝ እናንተ ለራሳችሁ ካፌ አትጠቀሙ ሰው ሲጠቀም ደግሞ ለምን ነው የሚያቃጥላችሁ በርግጥ ሆምለሶች ካፌ ገብተው የመጠቀም አቅም የላቸውም እንረዳቸዋለን ነገር ግን እናንተ እንድትጠቀሙ ግን ልረዳችሁ እንችላለን ታኬ ራሱ እኮ ልጋብዛችሁ ይችላል ከምትሳደቡ ሃምበርገር ጋብዘን ጁስ ጋብዘን ማኪያቶ ጋብዘን ብላችሁ ብትጠይቁት ልጋብዛችሁ ይችላል ነበር እኔ ያው እንደ ውሻ ሰው እግር የተከተልክ ከምትጮህ ስራ ሰርተ ተለወጥ እንደ ታከለ ኡማ ጀግና ሁን ጀነን ብሎ ብቻውን ያለ ሴኩሪቲ እጁ ንጹህ ስለሆነ ምንም ስለማይፈራችሁ ነው ፊት ለፊታችሁ ተራመደ የነበረው ማለት ነው ስለዚህ እናንተ የታከለ ኡማ ጥላቻ ኦር የፖለቲካ ችግር ሳይሆን የኦሮሞማ ችግር ነው የኦሮሞማ ችግር ደግሞ የታከለ ኡማ ብቻ ሳይሆን ሁላችንም የኦሮሞ ልጆች ሁላችንም የአባገዳ ልጆች ነው የሚመለከተው ስለዚህ የታከለ ኡማ ጉዳይ እኔን የሚመለከታል ማለት ፈልጌ ነው ሌላው ደግሞ ታከለ ኡማ ብቻ ሳይሆን ሌላ የመንግስት አካላት ወደ አሜሪካ የሚሆን ወደ አውሮፓ ሲመጡ እየተከተላችሁ ከምትጮሁ ስራ ሰርታችሁ ያሳዩ ታልባ ቢንጫጫ በአንድ መቆጫ ታኬ ሲታቶልኝ ጀነማ